ሰላም ሰላም፣ እንዴት ናችሁ? አለሁላችሁ። እኔ ጋር እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ትንሽ አስተማሪ የሆነ ቪዲዮ አምጥቼላችኋለሁ። አንዳንድ አዳዲስ ዩቲዩበሮች ግራ የምትጋቡበት ወይ ደግሞ ያን ነገር ማድረግ እየፈለጋችሁ አለመቻል ሳይሆን ያኔ በቃ ማወቅ ትፈልጋላችሁ። ያ ነገር ግን የሆነ ይፈልጋል የሚያክሰው ኤዲት ማድረግ የማትችሉ ከሆነ ኤዲት ለማድረግ ግዴታ ይሆን ነገር የሆነ ትምህርት ወይ ደግሞ ከሚያክሰው ነው መውሰድ ያለብን። ስለዚህ እኛ ደግሞ ያወቅነውን ነገር ለሰው ሼር ብናደርግ ምንም የምንከፍልበት ነገር አለ ብዬ አላስብም። ምክንያቱም መልካምነት ለራስ ነው ማለት ነው። ስለዚህ ዛሬ ደግሞ ስለ ባነር አሰራር አሳያችኋለሁ እና ደግሞ ባነር እና ፕሮፋይል አሰራር ብዙዎቻችሁ ጠይቃችሁኛል ኮሜንት ላይ። ባለፈው ታምኔል በሰራሁት አሰራር መሰረት አብዛኞቹ ኮሜንት ላይ ከታች ከፕሮፋይላችን ኋላ የምናስቀምጠው ምናምን ነገር እያላችሁ ይጻፋችሁልኝ ነበር እና ዛሬ ደግሞ ባጠር ባለች ቪዲዮ ብዙም ሳላዝረዝምባችሁ ስለ ባነር አሰራር አሳያችኋለሁ። ስለ ፕሮፋይል ወይ ደግሞ ዲስክሪፕሽን ላይ ምን መጻፍ እንደምትፈልጉ ምናምን ነገር የምትፈልጉ ካላችሁ ከታች ኮሜንት ላይ አስቀምጡልኝ። እኔ ለእናንተ የምችለውን ወር ደግሞ የማውቀውን ነገር ሼር ከማድረግ ወደ ኋላ አልልም። ምክንያቱም ሰው የሚያውቀውን ነገር ቢያሳውቅ ምንም ነገር የሚቀንስበት ነገር የለም ብዬ ስለማስብ ማለት ነው። እና ውድ ቤተሰቦቼ ወደ ቪዲዮ ከመግባታችን በፊት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌትስ ጎ። እሺ መተናል። እዚህ ጋር እንግዲህ እዚህ ምን ላይ ነው የምንሰራው? አሁን ባነራችንን እዚህ ጋር አሁን ቆይ እንትን ላድርግላችሁ ላክብላችሁ። እዚህ ጋር ከበብኩት ላይ ቻት ጂቢቲ የሚለው ላይ እንሰራለን። ከዛ ቻት ጂቢቲን እንገባለን። ቻት ጂቢቲ ውስጥ ላይ ገብተን ምን እንላለን? ለዩቲዩብ የሚሆን ባነር ብለን እንጽፍለታለን ማለት ነው። ለዩቲዩብ የሚሆን ባነር አሰራር ባይዛዊ የምትፈልጉትን ነገር እንራሳችሁ ጽፋችሁለት እሱ እንደፈለጋችሁት በፈለጋችሁት ነገር ሊያመጣም ይችላል። አንዳንዴ ደግሞ ጽሁፍ ላይ ይሳሳታል። የሆነ ጽሁፎቹን እንትን ማለት ምንድነው አንድ ላይ ማጠባበቅ ምናምን ነገር እንትን ይላል እና እናንተ ድጋሚ ጽፋችሁለት ወይ ደግሞ ራሳችሁ ያንን ጽሁፍ መጻፍም ትችላላችሁ። እሱ ባነሩን ብቻ ወይ ደግሞ ጽሁፍ ሳታስገባ ባነር ብቻ ሰርተ ስጠኝ ካላችሁትም እሱ ሰርቶ ይሰጣችኋል። ጽሁፉን ራሳችሁ ማስገባት ትችላላችሁ። እዚህ ጋር እንግዲህ እየጻፍኩልና ፎቶ እንዳቀይሩ ፎቶ ሰጠዋለሁ። እዚህ ጋር 2 ፎቶ ከፈለጋችሁ አንድ ፎቶ መስጠት ትችላላችሁ። ከዛ ፎቶን እንትን እስከሚል ትንሽ እንጠብቃለን። ራይት እስከሚያደርግልን አንደኛው ጨርሷል። አንደኛውን እየጠበቅን ነው። እስከሚጨርስ ትንሽ እንጠብቃለን። እና ውዶቼ ላይክ ሰብስክራይብ እንዳይረሳ። ያው እዚህ ጋር አረንጓዴ ወደ ቀኝ የምትነካውን ነካዋትኝ። እዛ የኛው ትንሽ ደቂቃ እንጠብቃለን። 1-2 ደቂቃ ቢሆን ነው ብዙም አይፈጅም። እና ትንሽ ደቂቃ እንታገሳለን ሰርቶ እስከሚሰጠን። ከዛ እናንተ ላይክ ሰብስክራይብ ኮሜንት ማድረጋችሁን እንዳትረሱ ውዶቼ። የምትፈልጉትን መስራት የምትፈልጉትን እንድሰራላችሁ የምትፈልጉትን ደግሞ ኮሜንት ላይ አድርጉኝ። እኔ ለእናንተ ማውቀውን ነገር ከማሳወቅ ወደ ኋላ አልልም። ምክንያቱም ችግር የለውም አንድ ሰው ካወቀ ለሌላ ሰው ቢያሳውቅ የሚከፈልበት ነገር አይደለም። እኛ ራሳችን ከፍለን አይደለም ያወቅነው። ያኒ አንዳንዴ ሃይምራችሁን ተጠቅማችሁ የምታገኙትን ነገር ለሰው ሼር ብታደርጉት ከእግዚአብሔርም ዘንድ መልካም ነገር ነው የምናገኘው እንጂ መጥፎ ነገር አናገኝም እላችኋለሁ። እንግዲህ ባነራችን እያለቀ ነው። እስከሚጨርስ እንጠብቃለን። ይኸው ጨርሶ ሰጥቶኛል። ስማችሁንም መጻፍ እንዳትረሱ። ባይዛዊ በስም በዩቲዩባችሁን ስም እንዳትረሱ። እዚህ ጋር አዱ ገነት ብዬ ጽፌለታለሁ። እሱም እንደምፈልገው አድርጎ በሚያምር እንትን አስረክቦኛል ማለት ነው። እናንተም በዚህ መልኩ ማሰራት ትችላላችሁ። እዚህ ጋር ማከባችሁ ቦታ ላይ ነክታችሁ ዳውንሎድ ማድረግ ትችላላችሁ። ከዛ ወደ ጋላሪያችሁ ይገባል። ምንም አይነት ነገር እንትን ምንድነው ለምሳሌ ቲክቶክ ላይ ፎቶ ስናወር የቲክቶክ እንትን ምልክት ምናምን ያወርድልናል። የኛው አይወርድም። ጂሜል ራሱ እሱ ላይ ኤዲት ካደረግን የጂሜል የሆነች ምልክት ያሳየናል ጎን ላይ ማን ያ ደግሞ ይሄ ደግሞ ምንም ነገር ነው የማያስገባው እንደዚህ አይነት ነገር እና እንደዚህ በቀላሉ መጠቀም ትችላላችሁ። ላይክ ሰብስክራይብ ማድረጋችሁ እንዳይረሳ። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ስለምትከታተሉኝ አፕሪሺየት ስለምታረጉኝ ስለሁሉም ነገር ቴንኪዩ በጣም የነበረን ቆይታ ይመስላል። አመሰግናለሁ። ባይ